ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ዝጎራቲው በሰላም መጣችሁ። ሜሮን ነኝ። እንግዲህ ዛሬም ከረጅም ጊዜ በኋላ እግዚአብሔር ወዶና ፈቅዶ በድጋሚ በአዲስ ቪዲዮ ተገናኝተናል። መጥፋቴ ያሳስቧችሁ በውስጥ መስመርም በኮመንትም ለጠየቃችሁኝ እግዚአብሔር ያክብርልኝ። እኔ በጣም ደህና ነኝ። ስጠፋ ስለምትፈልጉኝ፣ ስደክም ስለምታበረታቱኝ፣ የበለጠ እንድሰራ ሞራል ለምትሰጡኝ፣ ስላከበራችሁኝ እግዚአብሔር ያክብርልኝ። አመሰግናለሁ። እንዲሁም ከዚህ ቀደም በሰራኋቸው ቪዲዮዎቼ ስር የተለያዩ ጥያቄዎችን አይቻለሁ። በሰዓቱ ልመልስላችሁ ባለመቻሌ በጣም ይቅርታ ጠይቃለሁ። መቸኝ ነው። አንድ ቀን ቁጭ ስል ኮመንታችሁን እያነበብኩ እንደምመልስላችሁ ተስፋ አደርጋለሁ። እስከዛ በትዕግስት ጠብቁ። እንግዲህ ዛሬም እንደተለመደው ለፊታችን ጥሩ ይሆናል ብዬ ያሰብኩትን ማስክ ይዤላችሁ መጥቻለሁ። እኔንም ጨምሮ አብዛኞቹ ተጠቅመው ለውጥ ያገኙበት ከሰሞኑ ቫይራል የወጣና አብዛኞቹ እየተጠቀሙት ያለው ምርጡን ማስክ ነው ማሳያችሁ። በተለይ ጥቋቁር ነጠብጣብ ለሚያስቸግራችሁ፣ ፊታችሁ ለጠቆረባችሁ፣ አይናችሁ ስር ዳርክ ሰርክል ወይም ደግሞ የጥቁር ክበብ ካለባችሁ፣ እንዲሁም ደግሞ ያለ ጊዜው እያረጀና ጥቃቅን መስመር ያወጣ ከሆነ ያንን ያክምላችኋል። በተለይ በሳምንት 3 ይሄንን ማስክ በመጠቀም ፊታችሁ የተሻለና ያማረ ውጤት እንዲያገኝ የሚያስችል ማስክ ነው ማሳያት። ወደ አሰራሩ ከመግባቴ በፊት ግን ለቤቴ አዲስ የሆናችሁ ዝጎራቲውን ሰብስክራይብ ማድረግ እንዳትረሱ። ሁሌም አዳዲስ ቪዲዮ እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። እንዲሁም ነባሮች ደግሞ እንደተለመደው ይሄ ቪዲዮ ይጠቅማል ብላችሁ ካሰባችሁ ለሚመለከታቸው ሼር በማድረግ እንድታደርሱልኝ፣ ላይክ በማድረግ እንድታበረታቱኝ ስል በአክብሮት እየጠየቅኩኝ ወደ አሰራሩ ገባለሁ። መልካም ቆይታ። ወደ አሰራሩ ስንገባ ይህንን ማስክ ለማዘጋጀት የሚያስፈልጉን 3 ነገሮች ብቻ ናቸው። በቀላሉ በቤት ውስጥ የምናገኛቸው ስለሆኑ ማንኛችንም ሰርተን መጠቀም የምንችለው ማስክ ነው። በመጀመሪያ የሚያስፈልገን የእንቁላል አስኳል ነው። እንቁላል እንግዲህ በባዮቲንና በተለያዩ ቫይታሚኖች የበለጸገ ሲሆን ለቆዳችን ያለው ጥቅም ደግሞ የቆዳችንን መለጠጥ በማሻሻል ያለ ጊዜው እንዳያረጅና ያማረ የሚያብረቀርቅ ቆዳ እንዲኖረን ያደርጋል። በሁለተኛ የሚያስፈልገን የቡና ዱቄት ነው። እኔ የምጠቀመው ኑስ ካፌ ነው። እናንተ ማንኛውም ያላችሁን ቡና መጠቀም ትችላላችሁ። ቡና አንቲኦክሲደንት ሲሆን በውስጡ ቫይታሚኖች፣ ሚኒራል፣ ፖታሲየም እንዲሁም ማግኔዚየም ያካተተ ሲሆን ቆዳን በማፍካት ደረጃ ከፍተኛውን ሚና ይይዛል። በተለይ አይናችሁ ስር ለሚጠቁርባችሁ እንዲሁም ጥቋቁር ነጠብጣብ ላለባችሁ፣ ፊታችሁ በአጠቃላይ በፀሐይ ምክንያት ሊሆን ይችላል በአንዳንድ ምክንያት ለሚጠቁርባችሁ በምትጠቀሙት ማስክ ላይ ቡናን በመጨመር ያንን የጠቆረውን ቦታ ማቅላት ማፍካት ትችላላችሁ። በሶስተኛ የሚያስፈልገን ንጹህ ማር ነው። ማር አንቲኦክሲደንት ነው። ለቆዳችን ዲፓይድሬት እያደረገ ሞይስቸር እያደረገ የለሰለሰና ያማረ የሚያብረቀርቅ ቆዳ እንዲኖረን ያደርጋል። በተጨማሪ አንቲባክቴሪያ ነው። ቡጉርን ተከትለው የሚመጡ ቁስለቶችን በማከም እንዲሁም ደግሞ በፊታችን ላይ እድፍ ካለ እድፍን በማጽዳት የፊታችን ቀዳዳዎች እንዲከፋፈቱ በማድረግ ጥሩ የሆነ ንጹህ አየር እንዲገባና እንዲወጣ በማድረግ የቆዳችንን እርጥበት የጠበቀ እንዲሆን ያደርግልናል። 1 ማንኪያ ተጠቅሜ ያለው 2 ማንኪያ ቡና፣ 1 እንቁላል ጋራ ሁሉንም በአንድ ላይ በደንብ አድርገን እንቀላቅለዋለን። በደንብ ከቀላቀልን በኋላ በንጹህ ቆዳችን ላይ እንቀባዋለን። እንዴት አድርጌ እንደምጠቀመው አሳያችኋለሁ። አብራችሁኝ ቆዩ።
ተቀብተን ከ15 እስከ 20 ደቂቃ ሲሆነን በፊታችን ላይ ሲደርቅ ታጥበን የራሳችንን የሚስማማንን ሞይስቸራይዘር መቀባት። ይሄንን ማስክ በሳምንት 3 በመጠቀም በቆዳችን ላይ ፈጣን ለውጥ ማየት እንችላለን። ለዛሬ ያመጣውላችሁ ይሄንን ይመስል ነበር። በዛሬ ቪዲዮ ላይ ማንኛውም ጥያቄ ካላችሁ በኮሜንት አስቀምጡልኝ። ሌላም እንድሰራላችሁ የምትፈልጉት ካለ በኮሜንት አስቀምጡልኝ። የቻልኩትን ይዤላችሁ ለመምጣት ዝግጁ ነኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱኝ። ቻው።